አንቺ በጣም አለይኩም የራህመት አንቺ ይሄንን አልጠብቅም። ሙባረክ ባጠፋው ጥፋት ሌላ ሁለተኛ ሚስት ባገባብሽ ልጆችሽ ለምንድን ነው የሚቀጡት? ልጆችሽን የእንጀራ እናት ላይ አሁን መርየም ሁለተኛ ሚስት የእንጀራ እናት ነው የምትሆነው። እናትና የእንጀራ እናት በፍጹም እኩል ሊሆን አይችልም። ለምንድን ነው አባት ባጠፋው ወይም ባል ባጠፋው ልጆች የሚቀጡት? ለምንድን ነው ልጆችሽን ጥለሽ የእንጀራ እናት የምትሄጂው? ይሄ ትክክል ነው ወይ? ይሄ ህሊናሽ ስታስቢ ይፈቅደዋል ወይ? ለምን ኦኬ ልመልስልሽ አቡ። አንደኛ ነገር ማርያምን በቀደም ነው ያያርፉ። ሁለተኛ ነገር ሁለተኛ የመለጠፍ ነው። በጣም ያሳዝናል። አገብቷል። አዎ መፍቱ ነው። ግን ልጆችን ጣልቻቸው ሳይሆን ወይ ደግሞ እነዚህ ልጆች የኔ ብቻ አይደሉም፣ እሱም አባታቸው ነው። እሱም ማሰብ ነበረበት ልጆችን ጣልቻቸው ወይ ደግሞ የሰው ሀገር ናቸው ወይ ደግሞ ገና መናገር አልቻለም። እኔ ልጅ አሁን 3-4 አመት አልሞላም፣ አይናገርም። ገብቶሻል? ገና ማለት ነው። እሱ ሳያስብለት እኔ ብቻ የሁሉ አመት አስቤለት ለልጄ 3 አመት ለልጄ ብዬ ነው ዝም ያልኩት። መናገር ወይ ደግሞ መጮ ያማረኝ ወይ ደግሞ መናገር ተናገር አንደኛ ነገር ሀቡ አብዲ ጓደኛው ነው ያለን። እሱ ታሞ ቱርክ በሄደበት ጊዜ ምን እንደተፈጠረ አብዲን ጠይቅ። አንደኛ ሌሎቹን እሱ ስለማያውቃቸው ማንሽ መስተለችን አግቢ ሰው ዳር ገብተሽ አታበጣጭ ፎቶአቸውን አጥቼ ማለት ነው። ሰላም አለይኩም። ድምጽ ይሰማል? እንዴት ናችሁ? በመጀመሪያ ደረጃ በጣም ነው ያዘንኩብህ ሙባረክ። እኔ ወንድም ነኝ፣ ያንተ ችግር የለብኝም። እኔ እንደፈለክ ብትዘቀዘቅ ማለት ነው። የሚዲያ ሰው ነህ፣ የአጀንዳ ሰው ነህ። ሰሚራን እዚህ ድረስ እዚህ ሚዲያ ላይ አምጥተህ ማውራት ትልቅ ሰሚራን ሚዲያ ላይ አስግቢ ብያት ቢላ አስታልቆኝ ማለት ነው። ቆርጣኛለች። አሁን ቤት ገብቼ አፋናት የመጣችው እሷ አይደለም ያመጣች። ኖ እየከለከልኳት ማለት ነው። ሚዲያ ላይ አትምጪያለሽ ሀቢባ ቢላ ስታ አላየሽም እንጂ ቪዲዮውን ካሜራ ዋይፋይ ስለጠፋብኝ እንጂ ልጆች ቤት ውስጥ አሉ። ሄጄ አገናኝሻለሁ። አሁን ቢላ ይዛ ማለት ነው። والله العظيم ማለት ነው። እሺ بالله ተቀበልኩት። እሺ ላውራ ማለት ነው። ታይሱን ላውራ ሙቤ ላይ ወጣች። አለቀ እኮ እኔና ሰሚራ ጉዳይ። እሺ ላውራ ተረጋጋ። እሺ ተረጋጋ። እኔ ሚዲያ ላይ ተማምስተልኝ። ቆይ እኔ ላንተ ምን እንደሆንኩ ታውቀኛለህ። በመጀመሪያ ደረጃ የባልና የሚስት ጉዳይ እንኳን ሚዲያ 45000 ሰው ፊት ለፊት ተውና 3-4